ካሉት ሀያላት አገራት ውስጥ አንዷን ይመራል ብሎ የተነበየ ሰው ወይም ደግሞ የገመተ ሰው አልነበረም። ከአንዲት ነጭ አሜሪካዊትና እንደዚሁም ደግሞ ከአንድ ጥቁር አፍሪካዊ የተወለደው ባራክ ኦባማ ዛሬ ከደረሰበት የስኬት ጀርባ ስንት አይነት ችግሮችንና ስንት አይነት ውጣ ውረዶችን እንዳለፈ ምን ያህሎቻችን እናውቃለን? ባራክ ኦባማ የተወለደው ነሐሴ 4 ቀን 1961 በሃዋይ ደሴት ነው። አባቱ ከኬንያ የሄደ ኢኮኖሚስት ሲሆን እናቱ ደግሞ አን ዳንሃም የተባለችው ከካንሳስ ግዛት የተገኘች አሜሪካዊ ነበረች። ነገር ግን ኦባማ ገና የ2 ዓመት ልጅ ብቻ ሳለ ነበረ ወላጆቹ የተፋቱት። አባቱ ወደ አፍሪካ ተመለሰ። ኦባማ ያደገው አባቱን ሳያውቅ በእናትና በአያቶቹ ነበረ። በወቅቱ ቤተሰቦቹ የዛን ያህል አቅም ስላልነበራቸው እናቱ ብቻዋን ሆና ልጇን ለማሳደግ እጅግ ከፍተኛ የኑሮ ውጣ ውረድን አልፋለች። ከዚህም አልፎ ኦባማ የሰፈሩን ባህል ለማስተካከል በኢንዶኔዥያ እና በሃዋይ መካከል ተዘዋውሮ እያደገ ሲመጣ እኔ ማን ነኝ የሚል ጥልቅ የማንነት ቀውስ አይደንቲቲ ክራይሲስ በወጣትነቱ ገጥሞት ነበረ። በወጣትነት ዘመኑ እንደ ብዙዎቹ ወጣቶች አቅጣጫ እንዲስት የሚያደርጉ ነገሮች ገጥመውታል። ራሱ ባወጣው የህይወት ታሪክ ላይ እንዳሰፈረው በወጣትነቱ እጽና አልኮል በመጠቀም ተፈትኗል። ነገር ግን ይህ ሁሉ ፈተና ህልሙን አላሰናከሉትም። ታዲያ ኦባማ ትምህርቱን በቁም ነገር በመያዝ ወደ ኮሌጅ ገባ። በመቀጠልም በዓለም አቀፍ ታዋቂ ወደ ሆነው ወደ ሃርቫርድ ዩኒቨርሲቲ የህግ ትምህርት ማለፍ ቻለ። በሃርቫርድ ዩኒቨርሲቲ ቆይታውም እጅግ ትልቅ ታሪክ ሰራ። ፕሬዚዳንት ኦፍ ሃርቫርድ ሎው በመሆን ተመረጠ። ይህ ስኬት በወቅቱ በአሜሪካ የትምህርት ተቋማት ውስጥ እጅግ ግዙፍና የአዲስ ምዕራፍ ክስተት ነበረ። ትምህርቱን እንዳጠናቀቀ እንግዲህ ወደ ፖለቲካ ወይም ደግሞ ወደ ከፍተኛ የቢዝነስ ዓለም ከመግባት ይልቅ በመጀመሪያ ያቀና ወደ ቺካጎ የድሆች ማህበረሰብ ነበረ። እዚህም ስራ አጥ ወጣቶችን በማደራጀትና በመርዳት ስለ ሰብአዊ መብትና እንደዚሁም ደግሞ ስለ ፍትህ መሟገት ኮሚኒቲ ኦርጋናይዘር በመሆን ለአመታት ሰራ። ከቀበሌ ጀምሮ እስከ ኢሊኖይ የክልል ሴንተር ከዚያም ደግሞ እስከ ዩናይትድ ስቴትስ በማደግ እጅግ አስገራሚ በሆነው የ2008 ምርጫ አሜሪካ 44ኛውና የመጀመሪያው ጥቁር ፕሬዝዳንት በመሆን ታሪክን እንደገና ጻፈ። ከባዶ ተነስቶ የድህነትን እና የማንነት ፈተናዎችን አልፎ ዓለምን ያስገረመው የባራክ ኦባማ ጉዞ የሚነግረን አንድ ትልቅ እውነታ አለ። ከየትም ልንመጣ እንችላለን፣ ከየትም ልንወለድ እንችላለን። መዳረሻችን ግን በራሳችን ጥረት ይወሰናል።